ታላቄ ነሽ ታናሼ? ግራ ገባኝ እኮ። አንተ በረከት ወይ ከማይረባ ቁርስ የጠዋት ፀሐይ ይበልጣል ብለህ ነው? አይሻልም? አንዴ የጠዋት ፀሐይ እኮ አሪፍ ነው። እውነቱን ነው። የጠዋት ፀሐይማ አሪፍ ነው። እንግዲህ እንደ አራስ ልጅ እየተገላበጥክ ሙቀው። ስማኝ ደግሞ ወይ ማታ ከማን ጋር ነበር ስታወራ የነበረው? ኧረ እኔ አላወራሁም መስሎሽ ነው? ዝም በል። ይሄ ነው የኔ ማር ካካ። እኔ አጀናጀን ላሳይ። ሄሎ የኔ ማር ተወዷል። ስኳር ይልበሽ። ስኳር ደግሞ ማመር ስኩል የሚያገኝሻል። በቃ የኔ ለውዝ ቅቤ የኔ ማር ማራታ በዳቦ ይዤ ጉምጥ ላርሽ አትላትም? ፋራ ስንት ዓመትሽ ነው? ታላቅ ስጋ ቤት ብቻ ነው። ዋናው አስተሳሰብ ነው። አረ ደስ ስትል ስንት ዓመቷ ነው ግን ልጅቷ? የእውነት እሷ የትልቅ ሰው ፖዚሽን ነው ያላት፣ እሱ ትንሽ ነው። በቃ ሁሌ የሆነ ነገር ተካካም ትላለች ነው። እሱ ስድብ ሲጀምር ማንም ሰው ሲለው እኔ እንዴት እንደምስቅ በቃ እኔ ራሴ ከካም ስለሆንኩኝ ገባ። የሆነ እኔ የተጠራው ነው ይመስለኝ።